እንግዲህ የዛሬው እንደተባለውም ጠንካራ እንቅስቃሴ የተደረገበት ነው። ሁለተኛው ቀን አንድም አገዛዙ እየወሰደ ባለው እርምጃ የተቆጡ ሌሎች የሕክምና ባለሙያዎችም አድማውን መቀላቀል መጀመራቸው እየተነገረን ያለው ቀደም ሲል ከተጠቀስካቸው በተጨማሪ በበርካታ ሆስፒታሎች የጤና ተቋማት እንደዚሁ አድማውን ለመቀላቀል በመወሰን ከዛሬ ጀምሮ ሙሉ በሙሉ ስራ እያቆሙ መሆናቸውን ነው መረጃዎች የሚያመለክቱት። እንግዲህ በየሆስፒታሉ በየጤና ኮሌጁ ሁለት አይነት ማስታወቂያዎች ነው የሚታየው። አንደኛው ማስጠንቀቂያ ነው፣ እስከዚህ ጊዜ ድረስ በአስቸኳይ ወደ ስራ ገበታችሁ ካልተመለሳችሁ እርምጃ እንወስዳለን የሚል በአንድ ጎን፣ በሌላ ጎን ደግሞ የቅጥር ማስታወቂያ። እነዚህ ሁለት ማስታወቂያዎች ናቸው በአንድ ጊዜ ተለጥፈው የሚታዩት። ነገር ግን ለሁለቱም ምላሽ እየተሰጠ አይደለም። እውነት ለመናገር ለአንድ ሆስፒታል 30 ሐኪም 30 ስፔሻሊስት በአንድ ጊዜ ማግኘት የሚቻል አይደለም። ነገር ግን ምን ያህል አድማ እንደተመታ ምን ያህል አድማው ስኬታማ እንደሆነ የሚያረጋግጥ ነው። አዲስ አበባ ቀደም ሲል ጠቅሰዋል። ጥቁር አንበሳ፣ የካቲት 12፣ የቅዱስ ጳውሎስ፣ የቅዱስ ጴጥሮስ፣ አለርት፣ ዘውዲቱ ሆስፒታል እነዚህ በከፍተኛ ደረጃ አድማ የተመታባቸው እንደሆነ ለማወቅ ተችሏል። የአበበች ጎበና የህፃናትና የእናቶች ሆስፒታልም ጭምር በትላንትናው ዕለት አቴንዳንስ ወይም ደግሞ የመግቢያና መውጫ ሰዓት መቆጣጠሪያው ምንም አይነት ሰው ምንም አይነት ሕክምና እንዳልተሰጠ የሚያሳይ የሚያረጋግጥ ነው። በተለያዩ ቦታዎች የሚታየው ተመሳሳይ ነገር ነው። ዘር፣ ቀለም፣ ሃይማኖት አልለየም። ከኦሮሚያም በትግራይም በአማራም በደቡብ ኢትዮጵያም እንደዚሁ ተመሳሳይ በሆነ መልኩ አንድ አይነት ድምጽ እየተሰማ ይገኛል። በአንጻሩ አገዛዙ በተለያዩ እርምጃዎች ይህንን አድማ ለመቀልበስ እየሞከረ ነው። እስርና ፈናውን አጧጥፎታል። በርካታ ሰዎች ታስሯል። እነ ዶክተር ማሌት ጉዑሽ በተለይ ከዚህ ንቅናቄ ጋር በተያያዘ ለተለያዩ ሚዲያዎች ቃለመጠይቅ በመስጠት የምትታወቀው የሕክምና ባለሙያ እንደዚሁ ታስራለች። ሌሎችም በርካታ ከወላይታ ሶዶ ከጎንደር ከፍተኛ ቁጥር ያላቸው የሕክምና ባለሙያዎች መታሰራቸው ነው የሚታወቀው። እንግዲህ አገዛዙ በልህ በእብሪት ይህንን ንቅናቄ እቀለብሰዋለሁ ብሎ እየተጓዘ ይገኛል። የፖለቲካ ፓርቲዎችም መግለጫ እያወጡ ነው። ዛሬ አራቱ የፖለቲካ ፓርቲዎች በጥምረት መግለጫ አውጥተዋል። እናት ፓርቲ፣ መኢአድ እንደዚሁም ኢህአፓና ሌላ አንድ የፖለቲካ ድርጅት በጋራ መግለጫ አውጥተዋል። የኦፌኮ ከዚህ ቀደም መግለጫ የሚታወቅ ነው። ሌሎችም ተቋማት እንደዚሁ ድጋፍ እየሰጡ የሚገኝበት ወቅት ላይ ነው ያለ ነው። ምናልባት ከዚህ በኋላ ምን ልናይ እንችላለን? አብይ አህመድ ወደ ኋላ አልመለስም። ቀደም ሲል አንተ ገልጸከዋል። ሁሌ አሸናፊ ሆኖ መውጣት ይፈልጋል፣ ግን ሁሌ አሸናፊነት የለም። ይሄ ወሳኝ ጊዜ ነው። የኢትዮጵያ ሕዝብ ሁሉ ነገር በቅቶታል። ምክንያት ነበር የሚፈልገው፣ ሰበብ ነበር የሚፈልገው፣ አንድ የሚያስተባብረው ድምጽ ነበር የሚፈልገው። አሁን አግኝቷል። የኢትዮጵያ የጤና ባለሙያዎች የጀመሩት ንቅናቄ ለሁሉም የኢትዮጵያ ሕዝብ የለውጥ ምክንያት ሆኖ እየተጠቀሰ ይገኛልና ምን ልናይ እንችላለን? መሳይ አሁን እየተደረገ ባለው የስራ ማቆም አድማ መንግስት ሙሉ በሙሉ እኮ ተሸንፏል። ይህ ምንም ግልጽ እኮ ነው። እነሱ በሚዲያ በየቀኑ እየወጡ በጸጥታ ኃይላቸው እየወጡ የሕክምና ባለሙያዎችን በሆስፒታል ሬዚደንስ መኖሪያቸው ላይ ገብቶ እያፈነ እየወሰደ ቢያስራቸው፣ አንዳንዶችን ፍርድ ቤት አቅርቦ ከሽብርተኛ ድርጅቶች ጋር አብሮ በማበርና ኢትዮጵያን ለማፍረስ እንቅስቃሴ የጀመሩ ብሎ የክስ መዝገብ ፋይል ቢከፍትባቸው፣ ነገር ግን ወደኋላ ያልተመለሱ ቅድም እንደነገርኩ ነው። አስፈላጊነታችን ለኢትዮጵያ ሕዝብና ለመንግስት አስፈላጊነታችንን መንግስት እስኪገነዘብ ድረስ በፍጹም የማንመለስ መሆናችንን መንግስት ማወቅ አለበት ብለው 4 ነጥብ አድርገው ነው አድማውን የጀመሩት። ይሄ በዚህ ምክንያት ዛሬ እኮ በአዲስ አበባ ከተማ አስተዳደር የጤና ቢሮ ከ500 በላይ የጤና ባለሙያዎችን ቅጥር አውጥቷል። ወደ ተለያዩ ሆስፒታሎች እንዲቀጠሩ 500 የሕክምና ባለሙያ ሲጀመር የለም እኮ ስራ ፈቶ የተቀመጠ 500 የጤና ባለሙያ ሊያገኝ አይችልም። ነገር ግን ምን ያክል ስር የሰደደ አድማው ወይም የስራ ማቆም አድማው ምን ያክል ስር የሰደደ እንደሆነ ነው ማየት የሚቻለው። ሌላው መሳይ አሁን መንግስት እሱ እያሰበ ያለው ባፈና፣ በጭቆና፣ በማሰር፣ በመግረፍ፣ በማስፈራራት ከስራ እናባራቸዋለን በማለት አድማውን ለማስቆም ፍላጎት እንዳለው እያየን ነው። ነገር ግን ከአደር ከሰዓት እየጨመረ ሲመጣ ግን እያየን ያለነው ነገር የሆስፒታሎች የሚሰጡት አገልግሎት ሙሉ በሙሉ እየተቋረጠ ብቻ ሳይሆን የግል ሆስፒታሎች ወይም የግል ጤና ሳይንስ ኮሌጆች ለምሳሌ ሳንቴ ሜዲካል ስኩል ሙሉ በሙሉ የስራ ማቆም አድማውን ከመንግስት ተቋማት ጋር አብረው ከመንግስት ሕክምና ማዕከላት ሐኪሞች ጋር አብረው አድማውን እንደተቀላቀሉ የሚያሳዩ መረጃዎች አሁን እየመጡ ነው። እንዲሁም አሞራው ሄልዝ ሴንተር የሚባል
አብሮ ከነዚህ የግል ኮሌጆች ናቸው እነዚህ ሕክምና ማዕከላት ሙሉ በሙሉ ከአድማውን እንደተቀላቀሉና ምናልባትም ተማሪዎችና እዛው አካባቢ የሚያስተምሩ ብቻ ሳይሆን በቅዱስ ጳውሎስና በጴጥሮስ ሆስፒታል የሚሰሩ የነዚህ ማዕከል የግል ጤና ማዕከላት ተማሪ ተመርቀው ስራ የጀመሩ ሐኪሞችና ነርሶች በአድማው እንዲሳተፉ የጤና ባለሙያ ማህበሩ መግለጫ አውጥቶ የራሳቸው የትምህርት ቤቱ ማህበር አውጥቶ አድማውን እንድትቀላቀሉ በማለት እንቅስቃሴ እያደረጉ ነው። በአጠቃላይ በሁሉም በኢትዮጵያ በሁሉም ሆስፒታሎች አነሰን በዛም በአብዛኛው የሕክምና ማዕከላት ላይ ሙሉ በሙሉ በጥቂት የሚቆጠሩ የጤና ማዕከላት ላይ ደግሞ 90-95% አድማው የተሳካ እንደሆነ ነው ለማየት የቻልነው። ለዚህም ለምሳሌ መዳወላቦ የሚባለው ሆስፒታል ላይ መንግስት አስፈራርቶ የፈለገውን አይነት እርምጃ ወስዶ መመለስ ባለመቻሉ የሀገር ሽማግሌዎችንና አባገዳዎችን ወደ የዶክተሮቹ ወይም ወደ ጤና ማዕከል ባለሙያዎቹ በኖሪያ ቤት በመላክ እባካችሁ ብሎ በመለመን ወደ ሕክምና ማዕከላት ተመልሰው አገልግሎት የሚሰጡ ሙከራ ያረገ ቢሆንም ያልተሳካለት መንግስት ሱሪውን ፈቷል፣ ቀበቶውን ፈቷል፣ ተሸንፏል። ነገር ግን መሸነፉን ለኢትዮጵያ ሕዝብ እንደሆነ አውቆ የዶክተሮችን የጤና ባለሙያዎችን መልስ ወይም ጥያቄ እስካልመለሰ ድረስ ነገሮች እየተካረሩ መጥተው ምናልባትም ከመንግስት ቁጥጥር ውጭ ወጥቶ ሌሎች የኢትዮጵያ ህዝብና አጠቃላይ የሲቪክ ማህበራት ለምሳሌ የመምህራን ማህበር፣ የሹፌሮች ማህበር፣ የነጋዴዎች ማህበር፣ የገበሬዎች ማህበር፣ የተማሪዎች ማህበር፣ የዩኒቨርሲቲ ተማሪዎች ማህበር፣ የሃይስኩል ተማሪዎች ማህበር አጠቃላይ የሲቪክ ኦርጋናይዜሽን የሚባሉት የሲቪክ ማህበራት አደረጃጀቶች ከነዚህ ሕክምና ማዕከላት ጋር ተቀላቅለው የዚህን መንግስት እድሜ ለማሳጠር በአጭር ጊዜ ውስጥ እንደሚመጡ መንግስት አውቋል። ግን የሚያደርገው ጠፍቶታል። አሁን ይህ መንግስት በአእምሮው ላይ በትክክል እያዘዘ ነው ማለት አይቻልም። ምክንያቱም እያደረገ ያለው ነገር ከመንግስት የሚጠበቅ አይደለም፣ በፍጹም አይደለም። ከመንግስት አይደለም ከአንድ ቤተሰብ አስተዳዳሪ እንኳን ልጁ ያጠፋበት ወይም ልጁ የተሳሳተበት አባት እንኳን ሊወስድ የማይችለውን እርምጃ ነው እያደረገ ያለው። 120 ሚሊዮን ህዝብ መሪ ነኝ ያለ ስርዓት ከህዝብ ጋር እልህ ውስጥ ገብቶ እኔ ካላሸነፍኩ ሙቼ እገኛለሁ በማለት እንቅስቃሴው ሁሉ የተቆሰለ ጅብ ያገኘውን የሚነክስ ድንጋይ አገኘ፣ ግንብ አገኘ፣ ዛፍ አገኘ፣ ያገኘውን የሚነክስ መንግስት ሆኗል። የኢትዮጵያ ህዝብ በሙሉ ይህንን አውቆታል። በከፍተኛ ተጠንቀቅና በከፍተኛ ሁኔታ መንግስትን በአንክሮ እየተከታተለው እንደሆነ ነው ለማየት የቻልኩት። መሳይ የኢትዮጵያ የጤና ባለሙያዎች በሙሉ በአጠቃላይ የጀመሩት የስራ ማቆም አድማ ሁለተኛ ቀኑ ላይ እንገኛለን። በርካታ የጤና ተቋማት በዛሬው ዕለት እየተቀላቀሉ ይገኛሉ። አዲስ አበባ አብዛኞቹ ትልልቅ ሆስፒታሎች የስራ ማቆም አድማውን ሙሉ በሙሉ መምታታቸውን የሚያሳዩ መረጃዎች እየወጡ ነው። በተለያዩ አካባቢዎች በተመሳሳይ የጤና ማዕከላት ሆስፒታሎችን ጨምሮ በከፍተኛ ደረጃ አድማውን በመቀላቀል ላይ መሆናቸውን አሳውቋል። የአብይ አህመድ አገዛዝ ባለ በሌለ ኃይሉ አድማውን ለመቀልበስ ከፍተኛ ጥረት እያደረገ ነው። በየሆስፒታሉ የቅጥር ማስታወቂያዎችን አውጥቷል። እስካሁን የተመዘገበ እንደሌለ ነው ለማወቅም የተቻለው። የኢትዮጵያ የጤና ባለሙያዎች የጀመሩት አድማ በተቀጣጠለበት በዚህ ሰዓት ላይ የኢትዮጵያ መምህራንም ሊቀላቀሉ ይችላሉ የሚለው ስጋት አገዛዙን በክፉኛ አስግቶታል። በተለያዩ ክልሎች መምህራን ትምህርት አቁመው በስብሰባ እንዲጠመዱ እየተደረገ ይገኛል። በደቡብ ኢትዮጵያ በተለያዩ ክልሎች እንደዚሁም በኦሮሚያ በድጋሚ በአዲስ አበባም ሰሞኑን ከተካሄደው በተጨማሪ በቅርቡ ሌላ ዙር ስብሰባ እንደሚኖር ተገልጿል። በተለያዩ መስሪያ ቤቶችም እንደዚሁ ሰራተኞችን በመሰብሰብ ከአድማው ጋር በተያያዘ የልብ ትርታቸውን ለማዳመጥ ከፍተኛ ጥረት እያደረገ ያለው አገዛዙ አጠቃላይ አድማ ይመታል የሚልም ስጋት እንዳደረበት ነው የሚነገረው። የዛሬውን አጠቃላይ የአድማውን እንቅስቃሴ በተመለከተ ከዘውትር ተሳታፊያችን ጋር መረጃ እንለዋወጣለን። እስቲ ዛሬ ጠንከር ያለ እንቅስቃሴ ነው የተደረገው። አብዛኞቹ የጤና ተቋማት ሆስፒታሎች አድማውን ተቀላቅለዋል። ዛሬ በተለይ የዘውዲቱ ሆስፒታል 60 የሚሆኑ የጤና ባለሙያዎች በይፋ መቀላቀላቸውን አስታውቀዋል። አሁን እንደምንሰማው የግል የጤና ኮሌጆች፣ የግል የጤና ተቋማት ጭምር አድማውን ለመቀላቀል መወሰናቸው እየሰማን እንገኛለን። ምንድን ያለው ዛሬ? መሳይ በጣም አመሰግናለሁ። እንግዲህ እንደሚታወቀው ይሄ መንግስት የወንድ በር ካልተሰጠኝ እና እኔ ብቻ አሸናፊ ሆኜ ሌሎቻችሁ ተሸናፊ ሆናችሁ ተንበርክካችሁ ካልተገዛችሁልኝ በስተቀር እኔ ወደ ኋላ ማፈገፈግበት እንደ አባትና እንደ መንግስት ጉዳዩን በሆደ ሰፊነት አይቼ የዶክተሮችን ወይም የጤና ባለሙያዎችን ጥያቄ መመለስ አልችልም ብሎ በልህ እየገፋበት እንደሆነና የሕክምና ባለሙያዎች ደግሞ ምንድነው እያሉ ያሉት አስፈላጊነታችን ለኢትዮጵያ እጅግ በጣም አስፈላጊነታችንን መንግስት
እስኪገነዘብ ድረስ ወደ ኋላ በፍጹም ማፈግፈግ የሌለ መሆኑን በማለት መግለጫ እየሰጡ ነው። በጣም ጉዳዩ በጣም ተካሯል። በተለያዩ ከተሞች ያሉ ሆስፒታሎች ከትናንትናው በባሰ ሁኔታ ሙሉ በሙሉ የስራ ማቆም አድማው ተግባራዊ የሆነ ይገኛል። በርካታ የጤና ባለሙያዎች በተለይ የዩኒቨርሲቲ ስፔሻላይዝድ ሆስፒታል ውስጥ የሚገኙ የኢንተርንና ሬዚደንስ ወይም ነዋሪ እዛው ግቢ ውስጥ ነዋሪ ሆነው ሕክምና የሚሰጡ ረጃጅም ልምድ ያላቸው በጣም ብዙ አመት የተማሩና ብዙ አመት ኤክስፒሪየንስ ያላቸው ልምድ ያላቸው ሐኪሞች እዛው የሚኖሩ ሰዎችን አጉሮሯቸውን እየወሰዱ ወዳልታወቀ ቦታ እየወሰዱ እያጋዟቸው ነው የሚገኙት። ይህን በተመለከተ በጥቁር አንበሳ ሆስፒታል ጭር በማለቱና በርካታ በሽተኞች አገልግሎቱ ፈላጊ በሽተኞች እዛው አካባቢ ላይ ሕክምናው ያልተሰጠን በመንግስት ቸልተኛ ምክንያት ነው ምክንያት ነው በማለት ወደ መንግስት ፊታቸውን በማዞር አድማ በማድረግ ላይ ነው የሚገኙት። ትናንትና የጀመረው ዛሬም ተጠናክሮ እንደቀጠለ ነው የሚገኘው። በአጠቃላይ በብዙ ሆስፒታሎች መሳይ በርካታ ሆስፒታሎች አድማውን ተቀላቅለው ነው የሚገኙት። በዋናነት በተለይ ወላይታ ሶዶ ሆስፒታል እንዲሁም ዘውዲቱ፣ አለርት፣ የካቲት 12 ጥቁር አንበሳ፣ ወላይታ ሶዶ ሆስፒታል፣ ዋቻሞ ሆሳና የሚገኘው ዋቻሞ ሆስፒታል፣ አርሲ ዩኒቨርሲቲ ሆስፒታል፣ ጎንደር ዩኒቨርሲቲ ሆስፒታል፣ ወልዲያ፣ ቻግኒ፣ በአጠቃላይ አዲግራት እንዲሁ እና ያልተጠቀሱ በርካታ ሆስፒታሎች አድማውን ሙሉ በሙሉ የመቱ ሲሆን ህዝብም ከነሱ ጎን መሆኑን በበርካታ መገለጫዎች እየታዩ ነው ያሉት። ለምሳሌ መሳይ አለርት ሆስፒታል ልጇን ለማሳከም ሄዳ ሕክምና ሳታገኝ የተመለሰች አንዲት እናት ህፃን ልጇ ነው የታመመባት። ሕክምናውን ባለማግኘቷ ወደ ቤቷ ተመልሳለች። ወደ ቤቷ ከተመለሰች በኋላ ግን ለጠየቋት ሰዎች ያለችው ነገር ምንድነው? ልጄ ታክሞ መዳን ባይችልም ሕክምና በወቅቱ ማግኘት ባይችልም ያነሱት ጥያቄ ትክክል በመሆኑ መንግስት ጥያቄያቸውን ሊመልስ ይገባል፣ እኔም ከነሱ ወገን ነኝ የሚል ልጇ እንኳን ታሞባት ከሐኪሞች ጎን መሰለፏን ነው የተናገረችው። በአጠቃላይ በብዙ የድርጅቶች ሳይቀር የመንግስትን ክፋትና ተንኮል ወይም ለኝነት በመቃወም የሚገኘው የጤና ማህበሩ በኦሮሚያ ክልል የኦሮሚያ ጤና ባለሙያዎች ማህበር፣ በአዲስ አበባ ከተማ የሚገኘው የጤና ባለሙያዎች ማህበር፣ በአማራ ክልል የሚገኘው የጤና ባለሙያዎች ማህበር ከጤና ባለሙያዎች ያደረጉትን አድማ በመደገፍ መንግስት ጥያቄያቸውን እስካልመለሰ ድረስ እኛም ከነሱ ወገን ነን በማለት መግለጫ እየሰጡ ነው የሚገኙት። መንግስት ደግሞ በዛው ልክ በልሁ እንደቀጠለበት ነው የሚገኘው። እንዲያውም በአንዳንድ ቦታ ላይ ለምሳሌ በሐዋሳ ከተማ አውጦት የነበረውን የአዲስ ቅጥር ማስታወቂያ አዲስ የቅጥር ሰዎችን ወይም የጤና ባለሙያዎችን ማግኘት ባለመቻሉ ይቅርታ ጠይቃችሁ አድማ ያደረጋችሁ ሰዎች እስከ ሰኞ ከተመለሳችሁ ልንቀበላችሁ እንችላለን በማለት ያው ማስታወቂያ መልሶ የተፋውን ምራቅ መልሶ እንደዋጠ ነው መረዳት የቻልኩትኝ። እንዲሁም ለምሳሌ ቅዱስ ጴጥሮስ ሆስፒታል 30 ሐኪሞችን አጠቃላይ ሐኪሞችን 38 ነርሶችን 8 አነስቴዥያ ወይንም የማደንዘዣ ባለሙያዎችን 96 ባለሙያዎችን ማስታወቂያ አውጥቶ እስካሁን ድረስ ግን አንድም እንዳላገኘ ነው መረዳት የቻልነው። አዳማ እንዲሁም ለሁለተኛ ጊዜ ሙሉ በሙሉ መቀሌ ለዛሬ ሁለተኛ ቀኑን ነው አድማ ማድረግ የተቻለው። ግን በበርካታ ሆስፒታሎች መንግስት ማስታወቂያ እየለጠፈ አዳዲስ የሕክምና ባለሙያዎችን ለመቅጠር እንቅስቃሴ እያደረገ ነው የሚገኘው። በዛው ልክ ደግሞ የጤና ሚኒስትሯ ዶክተር መቅደስ ዳባ የጤና ባለሙያዎች ወደ ሆስፒታል ባለመግባታቸውና ግልጽ የሆነ ይሄ አይነ ስውር ወይንም የኢትዮጵያ ሕዝብ ሙሉ ያወቀው ነገር ሆኖ እያለ ነገር ግን ምንም አይነት ክፍተት እንዳልተፈጠረ በአይተናት ሰምተናት ማናቀው በሚዲያ ወጣ ማናቃት ዶክተር በሳምንት 3 ጊዜ ወጣ በየቀኑ እየወጣች ሕክምና አገልግሎቱ እየተሰጠ ነው። ምንም አይነት መስተጓጎል አልተፈጠረም። ዶክተሮቹ ወይም የጤና ባለሙያዎቹ አገልግሎት እየሰጡ ነው። ግልጋሎት የምትፈልጉ በሽተኞችም ወደ ሆስፒታል ሄዳችሁ አገልግሎት ማግኘት ትችላላችሁ በማለት በጣም በሚዲያ ወጣ እየተናገረች ነው የምትገኘው። ይሄን ያለችበት ዋነኛ ምክንያት መሳይ እንግዲህ ሕክምና ሙያ እንደሚታወቀው የተለያየ አይነት ሙያ በውስጡ የያዘ ነው። አንድ ሐኪም ኦፕሬሽን የሚሰራ ሐኪም አነስቴዥያ ያስፈልገዋል፣ ነርሶች ያስፈልጉታል፣ ጀነራል ዶክተሮች ወይም አጠቃላይ ዶክተሮች ያስፈልጉታል። ስፔሻላይዝ ያደረገው ብቻ ሳይሆን የተቀናጀ ስራ የሚሰራበት ሆኖ እያለ ነገር ግን በየቦታው ጋውኑን አልብሰው በጤና ጣቢያ፣ በክሊኒክ፣ በጤና ማዕከላት የሚገኙ ምንም ዕውቀትና ሙያ የሌላቸው ተማሪዎችን ሳይቀር የግል ኮሌጅ ተማሪዎችን ሳይቀር አፍነው በመውሰድ ጋውን በማልበስና በማታለል ከዚህ ትቀጠራላችሁ፣ እዚህ ሐኪም ቤት
ቋሚ ሆናችሁ ትቀጠራላችሁ፣ አንዳንዶችንም ሹመት እንሰጣቸዋለን፣ የሆስፒታል አስተዳደርጋቸዋለን በማለት ያታለሉ አስጨንቀው በመሳሪያ በማስፈራራት ሐኪም ቤት ውስጥ እንቅስቃሴ እንዲያረጉ እየሞከረ ነው። ይሄ ነገር ግን ህዝብ አውቆታል። ህዝብ ደግሞ ሙያ በሌላቸው ሰዎች ልጆቹን ወስዶ መርፌ መውጋት የማይችሉ ምርመራ ማድረግ የማይችሉ ምናልባትም የሙያ ስነ ምግባር የሌላቸው ወይም የሙያ ትምህርት የሌላቸውን ነጭ ጋዋን አልብሶ ሕክምና እየተሰጠ ነው ለማስባል እንቅስቃሴ እያደረገ ስለሆነ ቤተሰቦቻችሁን ወደ ሕክምና ማዕከላት ወስዳችሁ ልጆቻችሁን እንዳታስገድሉ፣ ቤተሰቦቻችሁን እንዳታስገድሉ ማለት ትፈልጋለሁ። መሳይ እንግዲህ የሌሎች የህብረተሰብ ክፍሎች እንደዚሁ ንቅናቄውን የመቀላቀል አድማውን የመቀላቀል ሁኔታ ከጫፍ የደረሰ ይመስላል። በዚህም የተደናገጠው የአብይ አህመድ አገዛዝ በተለይም ደግሞ የኢትዮጵያ መምህራንን በተለያዩ ክልሎች በስብሰባ መጥመዱን ነው የተገለጸው። የኢትዮጵያ መምህራን ማህበር ጫና መጥቶበታል። ከተለያዩ አካባቢዎች አገር አቀፍ የሆነ ንቅናቄ እንዲጠራ እንግዲህ ግፊት እየተደረገበት ነው። ምናልባት የኢትዮጵያ መምህራን ማህበር ይህንን ኃላፊነቱን ይወስዳል፣ በቅርበት የምናየው ይሆናል። ነገር ግን መምህራን ወደ አድማ ይገባሉ በሚልም ከፍተኛ ስጋት ውስጥ የገባው አብይ አህመድ እየሰበሰበ ማስፈራሪያና ማባበያ ነገሮችን ማስፈራራትም ማባበልንም አንድ ላይ ይዞ በመድረክ ተገኝተዋል። የተለያዩ መስሪያ ቤቶችም እንደዚሁ ስብሰባ ላይ ናቸው። የኢትዮጵያ ቴሌኮም ትናንት በስራ አስኪያጁ አማካኝነት ስብሰባ ሰራተኞች እንዲያደርጉ አብይ አህመድ በኩል ታዘው እንደነበረ ነው የሰማነው። ዓላማውም ይህንኑ ሐኪሞቹን የጤና ባለሙያዎችን ንቅናቄ በተመለከተ ስሜታቸውን ለማጥናት እንደሆነ ነው የሰማነው። የኢትዮጵያ ልማት ባንክም እንደዚሁ ሌሎች መስሪያ ቤቶችም እየተደረገ ነው። የአዲስ አበባ ከተማ የብልጽግና ጽህፈት ቤት አንድ ሰነድ አዘጋጅቷል። እንዴት እንመክተዋለን የመጣብንን የሚል እንደሆነ የሰነዱ ዋና መልእክት እንደዛ እንደሆነ ሰምተናል። ባለ 14 ገጹ ሰነድ ለውይይት መነሻ ሆኖ መቅረቡም ነው የተረዳ ነው። ስለዚህ በተለያዩ አካባቢዎች የተጀመረው ንቅናቄ ለማስቆም በሚችለው አቅም እየተረባረበ ነው። ዛሬ በሐዋሳ የግል ትምህርት ቤቶች፣ የመንግስት ትምህርት ቤቶች ተዘግተው በስብሰባ አዳራሽ እንዲገኙ ነው የተደረገው። ምናልባት የኢትዮጵያ መምህራን ማህበር እየተጠበቀ ነው ጥሪ እንዲያደርግ ጥያቄዎችን አቅርበዋል። እስካሁን መልስ አላገኘም። ጥያቄዎቹ የደረሱ እየተባለ ጫና እየተደረገበት ነው። የኢትዮጵያ መምህራን ማህበር እንደ ኢትዮጵያ ጤና ባለሙያዎች ጥሪ አድርጎ ንቅናቄው የሚጀመር ከሆነ የብልጽግና ጀንበር እየጠለቀች ትመጣለች ማለት ነው። እስቲ በመምህራን በኩል ምን አለ? መሳይ መጀመሪያ እስኪ ከስርዓቱ አጠቃላይ ባህሪ ተነስተን ስርዓቱ አሁን ከኢትዮጵያ አጠቃላይ የሲቪል ሰርቪስ ሰራተኞች በቁጥር ከተመለከት ነው የጤና ባለሙያዎች እጅግ በጣም ዝቅተኛ ቁጥር ነው ያላቸው። ከመምህራን ከአጠቃላይ ከሲቪል ሰርቪስ ሰራተኞች ጋር ከአስተዳደር ሰራተኞች ከሌሎችም የሲቪል ሰርቪስ አደረጃጀቶች ጋር ስናወዳድረው የሕክምና ባለሙያዎች ቁጥራቸው ትንሽ ነው። በእነዚህ በጥቂት ቁጥር መንግስት አከርካሪ ተሰብሯል። ለዚህ አከርካሪው መሰበር ደግሞ ምክንያት እያደረገ ያለው የእናቴ መቀነት ጠለፈኛ አይነት መግለጫ በየቀኑ እየሰጠ ነው የሚገኘው። አሁን አንተ እንዳልከው ሰሞኑን የወጣው በድብቅ የወጣው ሰነድና የተጋለጠው ሰነድ ለችግሩ መፍትሄ ከመፈለግ ይልቅ የተቃዋሚ በቁጥርም ትንሽ ቢሆኑ እናት ፓርቲ፣ ኢህአፓ፣ መያድና 4-5 ፓርቲዎች በተደጋጋሚ መግለጫ የስርዓቱ በጣም ኢሰብአዊ ድርጊት መፈጸሙ ሕክምናና ሌሎች ባለሙያዎችም የመምህራን ለሚያነሱት ጥያቄ በተገቢው መንገድ መልስ ባለመስጠቱ የተፈጠረ ችግር እንደሆነ ይህ ነገር ደግሞ መንግስት ቁጭሎ በሰከነ ሁኔታ ቁጭሎ ከባለሙያዎች ጋር አጠቃላይ ከአደረጃጀቱ ኃላፊዎች ጋር ተቀምጦ መፍትሄ መስጠት እንዳለበት፣ መፍትሄ ማይሰጥ ከሆነ አሁን እየሄደበት ባለው መንገድ የሚቀጥል ከሆነ ግን የሲቪል ሰራተኛውን ብቻ ሳይሆን የሚያፈርሰው አገሪቱም ወደ መበታተን ልትል ትችላለች። ሌላ እድል የላትም። መንግስት ወደ ሰፊ ሆኖ ልጆቹ የሚጠይቁትን ጥያቄ መልስ መስጠት አለበት ብለው በመናገራቸው ምክንያት ልክ እንደ ሽብርተኛ ፈርጆ እነዚህ ኃይሎች ከውጭ ሀገር ከሚገኙ የኢትዮጵያ ጠላቶች ጋር በማበር ኢትዮጵያን ለማፍረስ ስርዓቱን ለማፍረስ ሆን ብሎ እየሰራ ነው በማለት ፓርቲዎችን ለማሸማቀቅ ከፍተኛ ጥረት እያደረጉ ነው። እንግዲህ እነ መያድ እና እናት ፓርቲ እንዲሁም ያፓ እንደ ኢዜማና እንደ አብን ከመንግስት ጎን ባለመቆማቸው ብቻ ካልሆነ በስተቀር ከሽብርተኛ ድርጅቶች ጋር ሊያዋሃዳቸው የሚችል አንድም ስራ የሰሩት ስራ የለም። መንግስትን ምናልባትም አማካሪ ባይኖረው ወይንም አማካሪ መስማት ባይችልም፣ ነገር ግን ልክ እንደ ማማከር መንግስት ወደ ሰፊ ሆኖ የዜጎችን ጥያቄ መመለስ አለበት ብለው በመናገራቸው ምክንያት ሽብርተኛ ብሏቸዋል። ስለዚህ ይሄ መንግስት በርሁ አይደለም ያለው፣ በአእምሮ አይደለም ያለው፣ የታመመ ቆሰለ አጠቃላይ በሽታ ውስጥ የወደቀ ስርዓት ስለሆነ የሚያደርገውንም ይሁን የሚናገረውን በአጠቃላይ
አጠቃላይ የሚያቅደው አጠቃላይ በኢትዮጵያ ህዝብና ሀገር ላይ ከፍተኛ አደጋ የሚያመጣ በመሆኑ አሁን አንተ የጠቀስካቸው በተለይ መምህራንን ስራ አስፈትቶ በሸገር ከተማ አስተዳደር ለሶስተኛ ቀን ነው ትናንትና ስብሰባ የተደረገው። በእነዚህ በ7 እና በ8 ከተሞች ላይ ትልልቅ ከተሞች ላይ ለ3 ተከታታይ ቀናት ትምህርት ተቋርጦ መምህራንን ሰብስቦ መግባባት ሳይደረስ ነው ተበትኖ የሄደው። እንዲያውም ከመጀመሪያው ቀን ሁለተኛው ከሁለተኛው ቀን ሶስተኛው ቀን እጅግ በጣም የጠነከረ ክርክር የተደረገበትና መንግስት ራሱ የተሸነፈበት ነው። መምህራን ከአደራደር ጥያቄዎቻቸውን አጠንክረው እየጠየቁ እንደሆነና መደፋፈርን እንደመጣ መምህራን የመጀመሪያው ቀን ዝም ብለው ወጡ። ሁለተኛው ቀን ላይ ተመሳሳይ ጥያቄዎችን ጠንካራ ጥያቄዎችን አቀረቡ። ሶስተኛው ቀን ላይ ደግሞ የመጋፈጥ ያክል ጥያቄዎችን ለመንግስት አንስተው መንግስትን ሲያስጨንቁት ነው የዋሉ። እኛ ከሕክምና ባለሙያዎች ያልተናነሰ ሲሆን የበለጠ ችግር ነው ያለብንና መንግስት የነሱን ጥያቄ የሐኪሞችን ጥያቄ የጤና ባለሙያዎችን ጥያቄ መልስ እስካልሰጠ ድረስ እኛም ነገ ጠዋት ወጠን ከነሱ ጋር ቁመን ጥያቄዎቻችን በመንግስት ላይ እንደምናቀርብ መንግስት ሊያውቀው ይገባል በማለት እንዲያውም አንዳንድ አዳራሾች ላይ ያለ ስምምነት አዳራሾቹ ያለ ሰዓቱ ተጠናቆ ተበትኖ የትምህርት ማህበረሰቡ ወደ የቤቱ እንደሄደ ነው የደረሰኝ መረጃ የሚያመላክተው። በእርግጥ የመዘግየት ሁኔታ አለ። መምህራኖቹ የመምህራን ማህበሩን የመጠበቅ ሁኔታ አለ። ነገር ግን የመምህራን ማህበር የሚባል ነገር የለም፣ ተጠልፏል። ስርዓቱ ዛሬ ሳይሆን በዚህ ስርዓት ሳይሆን በነበረው ከዚህ በፊት በነበረው የኢህአዴግ ስርዓት መምህራን ማህበር ለመንግስት ያጎበደደ መንግስት አድርግ የሚለውን ብቻ የሚያደርግ ማህበር በመሆኑ ራሳቸው መምህራን በቀበሌ ሊሆን ይችላል፣ በወረዳ፣ በዞን፣ በክፍለ ከተማ፣ በክልል ተደራጅተው ራሳቸውን መከላከልና ከዚህ ተናካሽ ከሆነ ስርዓት ራሳቸውን ማዳን እንዳለባቸው ነው ማሳሰብ የምፈልገው። ግን እኔ ከማሳሰቢያ ከመስጠት በፊት በአንዳንድ ቦታዎች ላይ ምልክት እየታዩ ነው። በደቡብ ክልል መምህራን ከመነሳታቸው በፊት ተማሪዎች ተነስተዋል። ተማሪዎች ስለ ትምህርት አይደለም ጥያቄ ያቀረቡት። መምህራኖቻችን እየራባቸው እኛን ማስተማር አይችሉም። ስለዚህ ለመምህራኖቹ ጥያቄ መንግስት ተገቢው ምላሽ መስጠት አለበት ብሎ እንግዲህ ልጆቻቸው የመምህራን የእውቀት ልጆቻቸው የመምህራንን ጥያቄ ይዘው ተነስተዋል። መቼም የመምህራንን ጥያቄ ተማሪ አንስቶ መምህር ቁጭ ብሎ ዝም ብሎ ይጠብቃል የሚል እምነት የለኝም። ምናልባት ውስጥ ለውስጥ እየተሰራ ነው የሚል እምነት ነው ያለ መሳይ። በአጭር ጊዜ ውስጥ መምህራን ከዚህ በጣም ውጤታማ ከሆነው የጤና ባለሙያዎች የስራ ማቆም አድማ ጋር አብረው ተዳምረው እንቅስቃሴ ሊያረጉ እንደሚችሉ ነው ተስፋ ማደርገው። ግን መግለጫው ግን መንግስት አሁንም አልሸነፍ ባይነቱን ለወደፊቱም ኢፍታዊ የሆነ በጣም ጭካኔ የተሞላበት እርምጃ ሊወስድ እንደሆነና ለሚፈጠረውም ችግር እነዚህን ሐኪሞች ሙሉ በሙሉ ተጠያቂ ለማድረግ የፖለቲካ ፓርቲዎችን ተጠያቂ ለማድረግ በጦርነት የተሸነፉ ኃይሎች አልሳካላቸው ሲል ከአገር ውስጥ ከሚንቀሳቀሱ በሰላማዊ የፖለቲካ ትግል እናምናለን በሚሉ ነገር ግን ውስጣቸው የሀገርን ለማፍረስ እንቅስቃሴ ከሚያደርጉ ኃይሎች ጋር ተቀናጅተው ስርዓቱን ለመጣልና ኢትዮጵያን ለማዋረድ እንቅስቃሴ እያደረጉ ነው የሚል መግለጫ ነው የሰጠው። ፍጹም በተለይ እናት ፓርቲና ኢህአፓ ያወጡት መግለጫ ከሀገራዊነት ከኢትዮጵያዊ ዜግነት ጋር እንደው ስናወዳድረው ከመንግስት በላይ ኃላፊነታቸውን እየተወጡ ነው ብዬ ስለማምን የሰሩት ምንም አይነት ወንጀል የሚሆን ኃጢአት የሌለባቸው ስለሆነ በዚህ መግፋት እንዳለባቸውና የኢትዮጵያ ሕዝብ በተወሰነ ደረጃ ከነሱ የሚጠብቀው ነገር እንዳለ በዚህ አጋጣሚ ማሳሰብ ፈልጋለሁ። መሳይ በጣም ነው የማመሰግነው። ሁኔታዎችን እንከታተላለን። በየሰዓቱ የሚቀያየሩ መረጃዎች ናቸው የመጡ ያሉት። በየሰዓቱ አዳዲስ ሆስፒታሎች አዳዲስ የሕክምና ተቋማት እየተቀላቀሉ እንዳለ የተረዳን ነው የምንገኘው። እንግዲህ ከዚህ ቀጥሎ ምን እናያለን? ምን ሊመጣ ይችላል? ያው አጠቃላይ የህዝቡ ንቅናቄ ሲፈጠር አገዛዙ ምናልባትም አሁን ከዚህ በኋላም ጥንቃቄ ማድረግ የሚያስፈልገው የተወሰኑ ጥገናዊ ለውጦች የተወሰኑ በቃል በተግባር የማይቀየር በቃል በስብሰባ አዳራሾች ላይ አጨብጭባውን እያደረጉትም ስለሆነ ነው። አንዳንድ ሰዎችን እጃቸውን ጠምዝዘው ለምሳሌ ኢትዮጵያ የጤና ባለሙያዎች ማህበርንም በቅርቡ የታሰረውን ፕሬዝዳንቱን ጨምሮ በተለየ ሁኔታ ይህን ጥያቄ ለማርገብ እንዲቻል ለአገዛዙ በሚጠቅም መልኩ ነገሮች እንዲፈቱና እንዲጠናቀቁ መደረጉ አይቀርም። ብልጣብልጥ የሆነ በኃይልና በጉልበት ብቻ ሳይሆን በባዶ ተስፋ አመጹ እንዲበርድ ለማድረግ ንቅናቄው እንዲቆም ለማድረግ መሞከሩ አይቀሩም። ጥንቃቄ ያስፈልገዋል። ቀደም ሲል እንዳልነው ከስርዓት ውጪ ከስርዓት ለውጥ ውጪ ወይም ደግሞ ይሄ አገዛዝ ከስልጣን ከመወገድ ያነሰ ለውጥ ትርጉም የለውም። ያንን ለውጥ እስካልመጣ ድረስ ነገ
ነገም ለቅሶ መምጣቱ አይቀርም። ከዚህ የከፋው ነገር ነገ ከነገ ወዲያ ይጠብቀናልና ማንኛውንም ነገር በጥንቃቄና በቆራጥነት የኢትዮጵያ ጤና ባለሙያዎች ይህንን ያሳዩን። ቆራጥነት፣ ለዓላማ መጽናት፣ ለአምባገነን ስርዓት ቁንጥጫ እጅ አለመስጠት፣ ይሄ ትልቅ ነገር ነው። ይህንን ለአርአያ አድርገው ሌሎችም ለውጡን ንቅናቄውን እንደሚቀላቀሉ ተስፋ ይደረጋል። እንግዲህ የኢትዮጵያ መምህራንን የንቅናቄ በአጠቃላይ በተመለከተ በደቡብ ኢትዮጵያ ምናልባት የመጀመሪያው ፊሽካ የተነፋ ይመስላል። በሾኔ በሀዲያ አካባቢ እንደዚሁም በአላባ በከምባታ ጠምባሮ በዛ አካባቢ የሚገኙ መምህራን ንቅናቄውን ወደፊት እያስኬዱት ነው። በዛ አካባቢ እንግዲህ ተማሪዎችም ሰሞኑን አደባባይ ወጥተው ለመምህራኖቻችን ደሞዝ ይከፈል የሚል ጥያቄ ማቅረባቸው የሚታወስ ነው። ለኛ በደረሰን ሰነድ መሰረት ለአስተማሪዎቹ ለመምህራኖቹ እስካሁን የሚያዝያ ወር ደሞዝ አልተከፈለም። ዛሬ በኢትዮጵያ ጊዜ አቆጣጠር ግንቦት 12 ነው። ነገር ግን የሚያዝያ ወር ጭምር ደሞዝ እንዳልተከፈላቸው ነው የሰማነው። ዝርዝሩ አለ። የአራት ወር የአምስት ወር ሁሉ ሳይከፈላቸው ነው የቀረው። አንዳንዴ በአራት ወር አንዴ ይከፈላቸዋል። እሱም ተጎርዶ ግማሽ ለምሳሌ 2017 የመጋቢት ወር 50% ነው የተከፈላቸው። የጥር ወር 50% ግማሽ ደሞዝ ነው የተከፈላቸው። ነሐሴ ላይ ባለፈው ነሐሴ ወር ማለት ነው 38% ነው የተከፈላቸው። ስለዚህም ሙሉ ደሞዝም አይከፈላቸውም። ሙሉ ደሞዝም ባይሆን ግማሹ እንኳን እየመጣ ያለው በሁለት ወር በሶስት ወር አንዴ ነው። ከዚህ በላይ ስቃይ የለም። መምህራን ወደ ተለያዩ አካባቢዎች በመሄድ ስራቸውን እየለቀቁ ሊስትሮና መሰል ዝቅተኛ ካፒታልን በሚጠይቁ ስራዎች ተሰማርተው ቤተሰቦቻቸውን በህይወት ለማቆየት እየተገደዱ ነው። ከዚህ በላይ ስቃይ ከዚህ በላይ መከራ የለም። ኢትዮጵያ ባላት ጥሪት ባላት ወረት ባላት አቅም ለመምህራኖቿ ለጤና ባለሙያዎቿ የምትከፍለው አይደለም። ብዙ ነገሮች መስተካከል ሲገባቸው አገዛዙ በእብሪትና በማናለብኝነት ጥያቄያቸውን አዳፍኖ ለመቀጠል ነው የፈለገው። ለማንኛውም አጠቃላይ የኢትዮጵያ ህዝብ ሁሉም በሩ የተንኳካ ሁሉም ችግሩ የደረሰው ሁሉም በአገዛዙ እየተኮረኮመ እየተጨቆነ ያለ በመሆኑ ይህንን ንቅናቄ በመቀላቀል የስርዓት ለውጥ እንዲመጣ መደረግ አለበት። ከስርዓት ለውጥ ውጪ ከአገዛዙ ከስልጣን መወገድ ውጪ መፍትሄ ሊመጣ አይችልም። ከሚቀጥለው መንግስት ጋር ሆኖ እነዚህን ጥያቄዎች መመለሱ ነው እንጂ በዚህ መንግስት የሚመለስ በዚህ አገዛዝ የሚመለስ አንድም ጥያቄ የለም። እስከዛ ርቀት ድረስ ሄዶ ንቅናቄው መገፋት እንዳለበት ነው የሚታመነው። በመጨረሻ የምትለው ነገር ካለ መሳይ? እንግዲህ መቼም ለሀገሪቱ የሚያስብ መንግስት ቢኖር ከአጠቃላይ የሀገሪቱ ጂዲፒ ውስጥ ወይም አጠቃላይ ጥቅል ምርት ውስጥ 4 እስከ 6% ነው ለመከላከያ አንድ ዲሞክራሲያዊ የሚባል ሀገር ወይም መንግስት በጀት መመደድ ያለበት 4 እስከ 6% ነው። ወይም 4 እስከ 6% የሚሆነውን ለመከላከያ ነው የሚመድበው። ነገር ግን አሁን አንተ የጠቀስካቸው በተለይ በዋናነት የደቡብ ክልል መምህራን 35፣ 50፣ 60% በአንዳንድ ወረዳዎችም ለ3 እና ለ2 ወራት ሙሉ በሙሉ ደሞዛቸው እንዳልተከፈላቸው የሚጠቀሰው በዋነኝነት አገሪቱ ጦርነት ላይ በመሆኗ የእርስ በርስ ጦርነት ላይ በመሆኗ የክልሎችን በጀት ሙሉ በሙሉ አሟጦ ወስዶታል መንግስት። ምናልባትም አንተ እንደሰማኸው ከሆነ በህዝብ ተወካዮች ምክር ቤት ተጨማሪ በጀት ድጎማ ለመከላከያ በጀት ድጎማ ለአንድ ዓመት የተመደበውን በጀት በ6 ወር ጨርሶ እንዲሁም ከጤና ከትምህርት ከሌሎችም ከመሰረተ ልማት ከአጠቃላይ ከመንገድ ከመብራት ከውሃ አጠቃላይ የሚገኘውን የተመደበውን በጀት ጥርግርግ አድርጎ ወስዶ ዜጎቹን ለመግደል የመሰረተ ልማትን ለማውደም አማራ ክልል የወደሙ ትምህርት ቤቶች ጤና ተቋማት ምናልባትም በ30 እና በ40 ዓመት የማይመለሱ ሊሆኑ ይችላሉ። ይህ ባለበት ሁኔታ አሁን በጦርነት ለመቀጠል ስለሚፈልግ ደሞዛቸውን አይደለም ሀገራችንን ልናጣ እንችላለን። ደሞዝ በጣም ተራ ነገር ነው። ምናልባት ደቡብ ክልል ውስጥ እንደሰማነው ከዚህ በፊት ከ4 እና ከ5 ወራት በፊት እንደሰማነው መምህራን ሲሻቸው 3-4 ነው አንድ ቤት ተከራይተው አንድ እንጀራ ለ3 እና ለ4 እየበሉ አልችል ሲሉ ስራቸውን ትተው ወደ ቤተሰቦቻቸው ገጠር ሄደው ጊዜውን እስከሚያልፍ ድረስ እያረስን እንበላለን ብለው ወደ ትውልድ ቦታቸው ቤተሰቦቻቸው ሄደው እንደተቀመጡ ራሳቸው መምህራን ሚዲያ ላይ ወጣው ተናግረዋል። ሌላው መምህራን ከትርፍ ሰዓት የሚያስተምሩበት ትርፍ ሰዓት ውጪ የሸክም ስራ እየሰሩ መናኸሪያ ገብተው ከመኪና ዕቃ ማውረድና መጫን የሊስትሮ ስራ የሚሰሩ የመንግስት ሰራተኞች እኮ በሚዲያ ላይ ወጣዋል እኮ። ከዚህ የበለጠ ውርደት ምን አለ? ነገር ግን የአስተዳደር ሰራተኞች፣ የብልጽግና ፓርቲ አመራሮች፣ የወረዳ የክፍለ ከተማ የቀበሌ አመራሮች ግን በሬ አርደው በ5 እና 4 ነው በሬ አርደው ሆቴል አዘግተው ውስኪ
ነጮማ እየቆረጡ ውስኪ እየጠጡ ቤታቸውን መኪናቸውን ሁሉ ነገር ተሟልቶላቸው እየኖሩ ግን ለኢትዮጵያ ልክ እነዚህኛዎቹ በጣም እንደሚያስቡ እነዛኞቹ ደግሞ ምንም እንደማያስፈልጉ እየተቆጠሩ ተንቀው ተደፍረው ማንነታቸው ተዋርዶ በግምገማ ከተማሪዎች ፊት እየተተደቡና እየተገመገሙ አስተዳደሩ ሳይማር የተማሩትን እየፈተነ አንተ ወድቀሃል፣ አንድ ደረጃ ዝቅ ትላለህ፣ አንተ 11ኛ ክፍል ማስተማር አይገባህም፣ 8ኛ ፈታኞቹ ራሱ ያልተማሩ ሰዎች ሆነው እያለ በበርካታ የሀገሪቱ አካባቢዎች ላይ የብቃት ማረጋገጫ በማለት አስተዳደር ዕውቀት አልባው አስተዳደር ጥያቄ አውጥቶ የሚፈልጉትን ሰው ወደ ላይ እያወጡ የማይፈልጉትን እያባረሩ የማይፈልጉትን እያንሳፈፉ ደሞዝ እየከለከሉ ስለሚገኙ በዚህ ወቅት ከዚህ በላይ በመምህራን ላይ የሚደርስ ውርደት የት አለና? ስለዚህ ፊልድ ማርሻል ምርኮኛው ፊልድ ማርሻል ብርሃኑ ጁላ እንደተናገረው ገጥመን የለም እንዴ ብሏል እኮ ከአማራ ህዝብ ጋር ድሮን ሲቪሎችን ሲመታ መሳሪያ ልመልጥልህ ነው እንዴ ገጥመን የለም እንዴ ብሎ እንደተናገረው አሁን ገጥሟል። መንግስት ቁጭ ብሎ እየሸና ነው በዚህ ሰዓት። ስለዚህ ገጥሟል። በግጥሚያው ከወገኖቻቸው እውነትን ይዘው ከተነሱ ከሕክምና ባለሙያዎች ጋር አብረው እስካልታገሉ ድረስ ዳፋው በእነሱ ላይ እንደሚመጣ አምነው ይህንን አድማ ተቀላቅለው የዚህን ስርዓት እድሜ ማሳጠር ካልቻሉ ደሞዝ አይደለም አገርም ቤትም ወገንም ዘርም እንደማይኖራቸው ማወቅ እንዳለባቸውና ይህንንም እንደማይፈልጉት ስለማውቅ ወደ ትግሉ በአጭር ጊዜ ውስጥ እንደሚቀላቀሉ ነው ተስፋ የማደርገው። መሳይ በጣም አመሰግናለሁ። እኔም አመሰግናለሁ መሳይ። እንደው በመጨረሻ መንግስት በእነዚህ በሕክምና ባለሙያዎች ዘንድ ክብራቸውን ደፍሮ ወደ አይበለውና አሸንፎ የሕክምና ባለሙያዎች ወደ ሕክምና ማዕከላት ገብተው ሕክምና ለመስጠት ያሰበበትን ሁኔታ ሳስበው በጣም ነው የሚገርመኝ። አንደኛ ሕክምና ሙያ እንጨት እንደመፍለጥ ወይም እርሻ እንደማረስ ወይም ዳቦ እንደመጋገር አይደለም። አንደኛ አእምሯቸው በጣም ንጹህ መሆን አለበት። የታመመን ሰው ለማዳን መጀመሪያ እነሱ ጤነኛ መሆን መቻል አለባቸው፣ ንጹህ መሆን አለባቸው። የአእምሮ ችግር የሌለባቸው፣ የቤተሰብ ሁኔታ የማያሳስባቸው፣ አካባቢው ምንም ለጤና የማያጋልጥ መሆን መቻል አለባቸው። ይህን ጥያቄ ነው የጠየቁት። ይህ ጥያቄ እንደው መንግስት አሸናፊ ሆኖ እንኳን ሐኪሞች ወደ ሕክምና ማዕከላቱ በመንግስት አሸናፊነት ቢገቡ መንግስት እነዚህ ሰዎች በአግባቡ ሕክምና ይሰጣሉ ብሎ አስቦ ነው ማለት ነው። እንደው አይበለውና ወደ ሕክምና ማዕከል አስገብቶ በወንበራቸው አስቀምጦ የታመሙትን አሰልፎ እያስገባ መርምር፣ ኦፕሬሽን አድርግ፣ መርፌ ውጋ፣ ቁስላቸውን ጥረግ ብሎ ቢላቸው እንዴት አድርገው ነው የሚሰሩት? አንድ የተሸነፈ በልህ ውስጥ የነበረ ጥያቄ ያልተመለሰልኝም ብሎ የሚያምን የአእምሮ ሁኔታቸው የተዛባ ሐኪሞች እንዴት ሆኖ ነው ሕክምናውን በአግባቡ ሊሰጡ የሚችሉትና ጥያቄው እስካልተመለሰ ድረስ እንደው መንግስት አሸንፎ እንኳን ሕክምና ማዕከሉ ቢከፈትና ዶክተሮች ቢገቡ እንኳን በኢትዮጵያ ሕዝብ ዘንድ ከፍተኛ አደጋ የሕክምና አደጋ ሊከሰት ስለሚችል ይህን አስቦ በአቋማቸው ጸንተው እስከ መጨረሻው መታገል አለባቸው። የኢትዮጵያ ሕዝብ ከጎናቸው እንደሆነ ጨምሬ ማሳሰብ ፈልጋለሁ። መሳይ አመሰግናለሁ። በድጋሚ አመሰግናለሁ። ተመልካቾቻችን የኢትዮጵያ ጤና ባለሙያዎች ንቅናቄ ጀመረው የስራ ማቆም አድማ ሁለተኛ ቀኑ ላይ ይገኛል። በዜናና በተለያዩ ፕሮግራሞች መረጃዎችን ይዘን እንደምንቀርብ ከወዲሁ እንገልጻለን። ለአሁን ቆይታችን ከልብ እናመሰግናለን። ጤና ይስጥልን።